ቅጠል አንሱ የምንባለው ከብዙ ቦታ ነው የምንሰራው። ጠዋት ወተን እስከ ማታ ታውቃላችሁ። ቦታው ጠባብ ነው። ቅጠሉን ግን ማስቀመጫ ቦታ አተን ገንዳ በየቀኑ በስርዓቱ እየመጣልን አለ። ህብረተሰቡ ላይ ደግሞ ተቃውሞ እየቀረበ ያለው እኛ ላይ ነው። ይሄስ እስከሚታያል ነው የኔ ጥያቄ እና የገንዳ ችግር አለብን። ገንዳ ቢቀርብልን ከህብረተሰቡ ብዙ ነገር እየቀረበብን ነው። ትታችሁ ትሄዳላችሁ፣ ጥላችሁ ትሄዳላችሁ እየተባለ እየተወቀስን ነው። ስለዚህ ያ የምንወቀሰው ደግሞ ቦታው በቂ ስላልሆነ ተገቢ ቦታ ስለሌለ ገንዳም ደግሞ በየቀኑ እየመጣልን ስላልሆነ በየቀኑ ቢመጣም አንድ ወይ ሁለት ነው የሚመጣው። ቅጠሉ ደግሞ በአሁኑ ሰዓት ከአቅማችን በላይ ነው እንደምታዩት ማለት ነው። ስለዚህ ማስቀመጫ ቦታ፣ ሁለተኛ ደግሞ ቦታ ጠባብም ስለሆነ ገንዳ ራሱ ብዙም ቢመጣ ማስቀመጫ እና ቶሎ ቶሎ ቢነሳልን የመስራት ፍላጎት አለን፣ አላማው አለን። ሁላችን ለሊት ወተን ማታ ነው የምንገባው፣ ግን የገንዳ እጥረት አለብን። ይሄ ቢስተካከልልን እንላለን። እዚህ ነው የምናስቀምጠው፣ አንድ ቦታ ላይ ነው የሁለቱም ወረዳ ማለት ነው። ወረዳ 8 ውስጥ ነው ያለ ነው። ስለዚህ ቦታው ደግሞ በቂ አይደለም። ብዙ ቦታ ተሰጥቶን ነበረ፣ ብዙ ቦታ ተወስዶብናል ታውቃላችሁ። ስለዚህ አሁን ያለን አንድ ቦታ ብቻ ነው። ያ ቦታ ደግሞ ለሁለቱም ወረዳ በቂ አይደለም። ቢያንስ ወይ ቢሰፋልን፣ በየቀኑ ደግሞ ገንዳ ቢያነሳልን። ቅጠሉ ከአቅም በላይ ሆኗል። አሁን ሄዳችሁ ማየት ትችላላችሁ። ቦታው እንደ ድሮ ሊሆን ነው፣ እንደ አሁን እንደ አዲስ አበባ ሳይሆን ማለት ነው። ኑና ይሁን ባይ እድል ስለተሰጠኝ አመሰግናለሁ።